ዛሬ እስኪ የገጠር ሰርግ ላሳያችሁ። ሸከተፍ ሸከተፍ እያልን ወደ ገጠር እየወረድን ነው። በዚህ አጋጣሚ እንግዲህ ጉንፋን እፍን አድርጎ ይዞኛል። ጉንፋን እንግዲህ ከአረብ ሀገር ስትመጡ እንዲያው አስባችሁበት እንዲመጡ። እኔ ይኸው በ3 ወር ውስጥ ስንት እንደያዘኝ እኔ ከመጣሁ ከአረብ ሀገር 3 ወር ሆነኝ። በ3 ወር ውስጥ ግን ስንቴ ጉንፋን ቢስሚላ እኔ እንጃ ምንም ሊለቀኝ ያልቻለው ልላመደው ያልቻለው ነገር ቢኖር እኔ ጉንፋን ነው ወላሂ። እና እዚህ ሀገር ተወልጄ እዚህ አቧራ ሀገር ተወልጄ ግን ደግሞ ከአረብ ሀገር ስመጣ እንደ አዲስ ነው የሆነብኝ። በቃ ፍን እያደረገኝ ነው እላችኋለሁ። በዚህ አጋጣሚ ደግሞ ቶቶሎ ቪዲዮ ማለቅላችሁ ያው ዋይፋይ ኔትወርክ አማራ ክልል ውስጥ የለም። በዛ ላይ ደግሞ ዳታ ውድ ነው የሚለው ቃል ያንሰዋል። ወላሂ ለአዚም 50 ብር ሞልታችሁ ምንም የሆነ ነገር ስታው አልቋል። እንደዚህ ዩቲዩብም የማታስቡት ነው። 50 ብር ገብታችሁ ማየት አትችሉም። ቲክቶክ እና ዩቲዩብ በ50 ብር የማይታሰብ አይታይም ማለት ነው። እና ምን ልላችሁ ነው በዚህ አጋጣሚ እንደውም ልንገራችሁ፣ መምጣት ለምፈልጉ ዳታ መጠቀም ለምፈልጉ ልጆች ዋይፋይ ይዛችሁ ነው ወይ ተንቀሳቃሽ ዋይፋይ ወይም ደግሞ የቤት ዋይፋይ ይዛችሁ ነው እና ተጠቀሙ ማለት ነው። ማለት ዋጋው በወር ለምሳሌ ዋይፋይ ልጠቀም ካላችሁ ተንቀሳቃሽ ዋይፋይ 1400 የመጀመሪያ ክፍያ ከነሲሙ ትከፍላላችሁ። ከዛ ደግሞ 1300 በየወሩ ትከፍላላችሁ። 1300 በየወሩ ነው እና እውነት ለመናገር ወላሂ ነው የምላችሁ ከዚህኛው ከዳታ ሞልታችሁ ከምትጠቀሙ ይልቅ ዋይፋይ የምትሞሉ ግን 1300 ዝም ብሎ መሙላት ሊከብድ ይችላል። ግን ከስንት አንድ ቀንም ቢሆን 1300 ሞልቶ ዋይፋይ መጠቀም ይሻላል እና እንዳትጸጸቱበት። ዋይፋይ 100 ብር ናታ። 200 ብር ናት አረብ ሀገር ዱባይ ማለት ነው። 200 ብር ደግሞ ምንም ማለት አይደለችም። እዛ እያለን ብዙም አይከብደንም እና ገዝታችኋኑ ብትጠቀሙበት ትጠቀሙበታላችሁ። ባትጠቀሙበት ደግሞ ይቀመጣል። ወይም ደግሞ ሱቅ ምናምን ከከፈታችሁ ደግሞ 50 ብር ታከራዩታላችሁ ማለት ነው ለአንዳንድ ሰዓት። እና ዋይፋይ ሁላችሁም እንዳትረሱ ኢምፖርታንት ነገር ብላችሁ ያዙት እላችኋለሁ። እንደዚህ እያልን እየወረድን ያን ሁሉ ቁልቁለት አቀበት በጣም ብዙ መንገድ ነው ይሄ ነው ባይሰው ለዛውም እየቆራረጠች ነው እየቀረጸችው እህቴ። አሁን ደግሞ ዘመር ሰፈር ምናምን እየደረስን ነው። ምንም ውሃ ልጠጣ ግለን ምናምን ነበርና ብቻ ታውኝ ልቤን እፍና አድርጎ የነበር ጉንፋን። በዛ ላይ ይሄ ደግሞ ለቀነው ወተን ነው። ይሄ ሰው የለውም ማለት ነው። የመዳም ቅመሞች ዘዋቸው ከገጠር ወደ ከተማ ሄደው ነው እና ቤቷን ላሳያ በዛውዬ ጎራ ብዬ ቤቱን እየቀራረጽኩ ነው። ደግሞ ሲስታር መነቅ እያለች ነበረ ለማሳየት ማለት ነው። እያወራች ነበረ እና ድምጿን አላስገባሁትም እንጂ ብቻ ደስ ይላል። ብዙዎቻችሁ የምትፈሩ አላችሁ ገጠር ለመምጣት። እኔ የምጠላው እኮ ይሄን ነገር ነው፣ እኔ የምጠላው እኮ ይሄን ነገር ነው፣ ይሄን መስራት ነው፣ ውሃ መቅዳት ነው ምናምን ያላችሁም ልጆች አላችሁ በቀደም ቪዲዮ ላይ። እና ምን ልላችሁ ፈልጌ ነው ወላሂ ሁሉም በእንትኑ የሆነ በቃ ሰላም የሚሰማ ስሜት አለው። እርግጥ አሁን ላይ ገጠር ላይ ስታዩት ወላሂ ከትንሽ እስከ ትልቁ ማይሄድ የለም ችላችሁ ካልኖራችሁ ማለት ነው። እዚህ ደግሞ አያቴ ጋር ደርሰን ነው ማለት ነው። አያቴ ሰፈር ደረስን። እየቀረጽኩት ነበር። አታውቁትም፣ የአገሬ ልጆችም አያውቁትም። እና አያቴ ሰፈር ነው ይሄ ማለት ነው። እና ምን ልላችሁ ፈልጌ ነው መምጣት ለምትፈልጉ ወይም ደግሞ አገራችሁ ላይ መስራት ለምትፈልጉ ልጆች ማለት ነው። አዎ ለመክበድ ኑሮ ይከብዳል፣ ግን ደግሞ መኖር በቃ ጨክናችሁ እኖራለሁ ካላችሁ እኔ እርግጥ 3 ወር ነው ልመክራችሁ አልችልም። በ3 ወር መቼም ልመለስ አልችልም። ግን ደግሞ እኔ እንጃ እስካሁን ድረስ እኔ አልከፋኝም፣ እስካሁን ድረስ አልደበረኝም። ግን ስታው ግን በቃ ጎረቤት ወይ ደግሞ እንደዛ ካያችሁ ካስተያያችሁ ልባችሁን ካስተያያችሁት ሂዱ የሚል እንጂ ተቀመጡ የሚል አንድ ነገር የለም። በትዳር ዙሪያ ስታው እኔ በጣም ነው የሚያሳዝነኝ ወላሂ ለአዚም። ትንሽ ሁነው አግብቶ ያልፈታ የለም። በቃ ከሌም አግብቶ ፈቶ ከሌ አግብቶ ፈቶ ከሌ አግብታ ፈታ ነውና እሱን ስታው ትዳርም ደግሞ እኔ እንጃ በቃ ሰላም የሚነሳ ነው የምታው። ድባቡ እንደዛ ነገር አለ። በተለይ ከአረብ ሀገር መጥተው የሚመለሱት እሱን ሲያው ነው ብዬ ራሴን አሳመንኩት። እኔ ለራሴ ትዳር ውስጥ ለመግባት ራሱ ፍርሃት የሚል ስሜት። አንዳንድ ልጆች ደግሞ አረብ ሀገር ሆናችሁ ደግሞ ኒካ የምታስሩ አላችሁ። በዚህ አጋጣሚ ማለት ነው
ኒካ አረ ወላሂ እኔ በጣም ነው የገረመኝ። የዚህኛ አካባቢ ናት፣ አንድ ልጅ ናት። በጣም ድል አድርጋ ደግሳ፣ ለዛውም ትንሽ ምናምን አይደለም መኪና መጥቶ ከዛ በቃ ምን ብዬ ልንገራችሁ፣ በባጃጅ ማለት ነው። እሷ ያለችም ሰርጉ ተደገሰ፣ ድል አድርጋ አስደገሰች። ባዶ እጃቸውን ሚዜዎቹ ምናምን ነገር መጡ፣ ተበላ ተጠጣ፣ ባዶ እጃቸውን ሄዱ። ከዛ በሌላ ጊዜ ምንድን ነው የሚባለው ይሄ ምላሽ አለ አይደለ? ለምላሽ ሲመጡ ፍየል ተገዝቶ ፍየሉን ይዘው ወደ ሀገራቸው ተመለሱ። በመናገስት ያኔ ምንድነው ምላሽ በሚጠራበት ጊዜ ማለት ነው። ታውቁታላችሁ። በሶስት ነው በሁለተኛ ቀን የሚመጣው እና ምን ልላችሁ ፈልጌ ነው፣ አንዳንድ ልጆች እዛ ሆናችሁ የምታወት ሁሉ እውነት የሚመስላችሁ ልጆች ያላችሁ ንቁ። ባል ከፈለጋችሁ እዚህ መታችሁ ነፍ ነው ከአረብ ሀገር መጣ ከተባለ ያም ነው። ግን የምታወት ሁሉ በቃ ፌክ የሆነ ባክግራውንድ ያላቸው ፌክ የሆነ ማለት እናንተነታችሁን ሳይሆን ገንዘባችሁን የሚፈልግ ነው አብዛኛው። በቃ የሆነ ጥያቄ ሲጠይቃችሁ ራሱ አሁን አረብ ሀገር ሄደሻል ወይ ለመሄድ አላማለሽ ወይ ምናምን ማይል ፍጡር የለም። እና ንቁ በፍጹም። እንደው ባል ኢትዮጵያ መጥቼ ተደብሬ ባላጣለሁ ብላችሁ ለደቂቃ እንዳታስቡ። አረብ ሀገር ሆናችሁ ጅል ላይ እወርቃለሁ አልወድቅም የሚለውን ለራሳችሁ ዱአ አድርጉ። ከዛ ውጭ ግን የባል ችግር የለም እላቸዋለሁ። የባል ችግር የለም ወላሂ ላዚም ነው የምላችሁ ከጎረቤታችሁ ጀምሮ። እኔ እንጃ ምን ብዬ እንደማስረዳችሁና እንዴ እያልን ይህን ሁሉ ገጠር ወረዲን፣ ቆላውን ደጋውን አንቆራርጠን ነው እንግዲህ ሰርግ እየሄድን ያለ ነው ማለት ነው። እና ምን ልላችሁ ፈልጌ ነው ኒካ ያስሩና እዚህ መጥተው አባታቸውን ችግር ውስጥ የሚከቱ አሉ። እናታቸውን ችግር ውስጥ፣ ወንድማቸውን እህታቸውን ችግር ውስጥ የሚከቱ ልጆች አሉ። ወይ አባትሽን እገልልሻለሁ፣ እናትሽን እገልልሻለሁ፣ ቤት እስከማቃጠል ድረስ የሚደርሱ ልጆች አሉ ማለት ነው። ማለት እነሱ በተጣበሱ ቤተሰብ ተዋወቁ ብለው ባስተዋወቁት ከዛ ደግሞ እነዛ ልጆች ገንዘብ ሲሏቸው አረ እኔ እንደዚህ አይነት ነገር ውስጥ አልገባም ብለው አረብ ሀገር ያሉ ልጆች መልሰው ሲከዱ ማለት ነው። እዚህ ያሉ ቤተሰቦቻቸውን ቤታቸውን ነው የምናቃጥለው። ከዛ የሚያቃጥሉም አሉ፣ እንዲሁም ደግሞ ቤተሰቦቻቸውን ሰላም የሚነሱ ልጆችም አሉ ማለት ነው። እና ምን ልላችሁ ፈልጌ ነው እንዲህ አይነት ችግር ውስጥ እስካምገቡ መጀናጀን የለም አይደለም። እርግጥ አብዛኞቻችን እየተጀናጀን ነው ጊዜያችንን የምናሳልፈው አረብ ሀገር በስልክ ማለት ነው። ግን ይሄ ኒካ ምናምን እና ሀራም ላይ እንቀመጥ ወይ ምናምን ልትሉ ትችላላችሁ። ወላሂ የባሰ ችግር ውስጥ ከምገቡ ከቻላችሁ አርፋችሁ ብትቀመጡ፣ ካልቻላችሁ ግን ኒካ ባታስሩ ባይነኝ እኔ ማለት ነው። ችግር ውስጥ አትግቡ። አሁን እንደ ፋሽን ነው በሀገሩ ላይ እየታየ ያለው። ግማሹ አረብ ሀገር እሱ አረብ ሀገር ሆና እሱ ኢትዮጵያ ሆኖ ኒካ ያስራሉ። ከዛ በኋላ ገንዘብሽ ገንዘቤ ነው፣ ገንዘብ ገንዘቤ ነው ይባላል። የአንቺ ገንዘብ ነው የሚሰላው ቢኖረው ራሱ ማለት ነው። እና አንቺን ችግር ውስጥ ነው የሚከታችሁ። እና ዩቲዩብን ደግሞ ሰብስክራይብ ላይክ አድርጉኝ እንግዲህ